ሰላም እንዴት ናችሁ? ዛሬ እንግዲህ ባይናንስ ላይ እንዴት ፖስት በማድረግ ፍሪ የሆነ ዩኤስዲሲ መስራት እንችላለን የሚለውን ማሳያችሁ። ባይናንስ አካውንት እንግዲህ ያልከፈታችሁ ዲስክሪፕሽን ላይ በመግባት አካውንቱን ክፈቱ። ምንድነው የምናደርገው? ፖስት በማድረግ ባይናንስ ላይ ፖስት በማድረግ ተከፋይ መሆን ይቻላል። ይህም እንዴት ነው የሚሆነው? እንደምታዩት እዚህ ላይ አሁን የተለያዩ ፖስት የሚለቁ ሰዎች አሉ። እናንተም እንደዚህ ፖስት በማድረግ መስራት የምትችሉ ነው የሚሆነው። እንደምታዩት በርካታ ፖስቶች አሉ እዚህ። እናንተም ፖስት በማድረግ እንዴት መስራት እንደምትችሉ ማሳያችሁ ነው የሚሆነው። በመጀመሪያም እንደምታደርጉት ስክሮል በማድረግ ፕላስ አይከን አለች እዚህ ታች ላይ፣ እሷን ክሊክ በማድረግ እንደምታዩት ታች ላይ ፖስት የሚል አለ። እሷን ፖስት የሚለውን በመጫን የተለያዩ ክሪፕቶ ነክ ኮንቴንቶችን ፖስት በማድረግ በየሳምንቱ ተከፋይ መሆን ትችላላችሁ። ኦሬዲ ብዙ የሚሰሩ ሰዎች አሉ በዚህ ዙሪያ ላይ። እንደምታዩት እዚህ ላይ አሁን የፈለጋችሁትን በመጻፍ ፖስት ማድረግ ትችላላችሁ። እዚህ ላይ ፎቶ ማስገባት ትችላላችሁ። የፈለጋችሁትን ነገር ሃሽታግ በማስገባት የፈለጋችሁትን ነገር ማለት ነው ፖስት በማድረግ መስራት ትችላላችሁ ነው። ባይናንስ ላይ ኦሬዲ ብዙ ሰዎች የሚሰሩበት ነው። እንግዲህ እንዴት ነው የምታደርጉት? መጀመሪያ እንደ ፕላስ አይከኑን በመጫን ክሬተር ሴንተር የሚል አለ። እስኪ እሱን በመጫን ሴትአፕ አካውንታችሁን ማስተካከል መቻል አለባችሁ። እንደምታዩት እዚህ ከገባችሁ በኋላ ራይት ቱ ኤርን ይላል። እንደምታዩት ራይት ቱ ኤርን የሚል አለ። ፖስት በማድረግ መስራት ማለት ነው። እሱ ላይ ትገቡና ህጎች አሉት፣ እሱን የምታነቡ ነው የሚሆነው። እንደምታዩት ራይት ቱ ኤርን ፖስት ኮንቴንት ኦን ባይናንስ ስኩዌር ቱ ኤርን አፕ ቱ 30% ኮሚሽን ሪዋርድ ያለው ነው የሚለው። ስለዚህ ይሄ 30% ኮሚሽን ሪዋርድ ሲምፕሊ ማግኘት መስራት ትችላላችሁ። እንግዲህ ሩልስ የሚል አለ እዚህ ላይ ገብታችሁ ማንበብ ትችላላችሁ። ማንኛውም ሰው መስራት የሚችለው ነው። ይሄ እንደምታዩት 30% ኮሚሽን እንደሚከፍል ነው እዚህ ላይ የምታዩት ነገር ነው። ገብታችሁ ማንበብ ትችላላችሁ። ሩሉን ስንመለከት እንግዲህ ኢሊጂብል ባይናንስ ስኩዌር ክሬተር ሁ ፖስት ኳሊፋይድ ኮንቴንት ኦን ባይናንስ ስኩዌር ሜይ ኢች አርን አፕ ቱ 30% ትሬዲንግ ፊ ኮሚሽን ይላል። ትሬዲንግ ፊ ኮሚሽንም ከፈላችኋል ነው። አሁን ለምሳሌ ሊንክ ደግሞ ዲስክሪፕሽን ላይ አስቀምጣችሁ በዛ ሊንክ ሰው ትሬድ የሚያደርግ ከሆነ ኦር ደግሞ የተለያዩ ሪፈራል ሊንኮችን አድርጋችሁ ከሆነ ሞር መስራት ትችላላችሁ ነው። ኢሊጂቢሊቲም ስንመለከት who fulfill all of the following requirement የሚከተሉት አንደኛ ምንድነው? አካውንት ኮምፕሊት አካውንት ቬሪፊኬሽን ይላል። አካውንት ቬሪፋይ ማድረግ አለባችሁ። በናሽናል አይዲ ሊሆን ይችላል፣ በፓስፖርት ሊሆን ይችላል። መጀመሪያ ቬሪፋይ መሆን አለበት አካውንታችሁ። እሱም ቀላል ነው ኦሬዲ። ሁለተኛ ላይ ሴትአፕ የፕሮፋይል ኦን ባይናንስ ስኩዌር ፕሮፋይላችሁን ሴትአፕ አድርጉ ነው የሚለው። ለምሳሌ አቫታር፣ ኒክኔም እነዚህን አቫታር ማለት እንግዲህ ኢሜጅ ነው። የራሳችሁን ኢሜጅ ያስገባላችሁ። ኒክኔም ደግሞ እሱንም በማስገባት ሴትአፕ ታረጋላችሁ። ከዛ በኋላ እንደምታደርጉት ሬጂስተር የምትላለች እዚህ ላይ ሬጂስተር ናው በተን ኦን ዘ ፕሮሞሽን ፔጅ። እችን ሬጂስተር ናው የምትለውን ክሊክ ታረጋላችሁ። ከዛ በኋላ ኦሬዲ አቫታር እና ኒክኔም ካስገባችሁ በኋላ ፖስት ማድረግ ነው። ምንም የሚል ነገር የለውም። በየሰዓቱ እየገባችሁ ሾርት ፖስት፣ ሎንግ አርቲክል ቪዲዮ መጫን ትችላላችሁ። የተለያዩ አውዲዮ እነሱን መልቀቅ ትችላላችሁ ማለት ነው። ማንኛውም ሰው መስራት የሚችለው ነው። ሃሽታግ ምናምን መጠቀም ትችላላችሁ ለቪዚቢሊቲ ማለት ነው። ሪዋርድ ስትራክቸሩን ስንመለከት ቤዚክ ኮሚሽን ኤቭሪ ኤሊጂብል ክሬተር ሪሲቭስ 5% ኮሚሽን ይላል። 5% ኮሚሽን ይደርሳችኋል። ኤሊጂብል እንግዲህ ኤሊጂቢሊቲ ቅድም እንዳየኑ ማለት ነው። ቦነስ ኮሚሽን አለው አት ዘ ኤንድ ኦፍ ኢች ዊክ በየሳምንቱ ነው። እንግዲህ ባይናንስ ዊል ራንክ ኦል ኤሊጂብል ክሬተር ቤዝድ ኦን ዘ ቤዚክ ኮሚሽን ዘ አርን ይላል። ካልኩሌት የሚደረገው በየሳምንቱ ነው። ኦሬዲ እዚህ ጋር ላይ ገብታችሁ ታነቡታላችሁ እንዴት እንደሚከፍል ማለት ነው። አት ዘ ኤንድ ኦፍ ኢች ዊክ ነው የሚከፈለው። ኢች ዊክ ራንስ ፍሮም ማንዴይ ቱ ሰንዴይ ነው ይላል። ከ0.1 ዩኤስዲሲ በላይ ሲሆን መከፈላችሁ ይላል። ኦሬዲ
መጀመሪያ ላይ አሁን ፖስት ማድረግ ከጀመራችሁ ከ0.1 እና ከዛ በላይ ከሆነ ቀጥታ ወደ ፈንዲንግ አካውንታችሁ የሚገባ ነው የሚሆነው። ኦልሬዲ ይሄኛውን ገብታችሁ ታነቡታላችሁ እና በዚህ መልኩ መስራት የምትችሉ ነው የሚሆነው። እንደምታዩት እዚህ ላይ አሁን እኔ ጋር 0.1 ይላል። የመጀመሪያ እንትን ነው። ሬጂስትሬሽን ሰክሰስፉል ነው። ዳታ ዊል አፕዴት ባይ ተርስዴይ ኢች ዊክ ፕሊስ ኖት ዜር ሜይ ቢ ስላይት ዲሌይስ ይላል። እንግዲህ በየሳምንቱ በሳምንት ፖስት ያደረጋችሁት ምን ያክል ቪው ምን ያክል ላይክ አግኝቷል ምናምን የሚለው ነገር ካልኩሌት ተደርጎ በየሳምንቱ የሚደርሳችሁ ነው የሚሆነው እና ሁላችሁም ይህን መስራት ትችላላችሁ። ፖስት ማድረግ ነው፣ በጣም ቀላል ነገር ነው። ሌሎች ፖስት የሚያደርጉትን እያያችሁ ኦልሬዲ እንትን ማድረግ ፖስት ማድረግ እና መስራት የምትችሉት ነው። ሶ እንግዲህ ራይት ቱ እርን ብዙ ሰዎች በዚሁ የሚሰሩበት ፕላትፎርም ነው። ኮምፒውተርም ላይ ከሆነ አሁን ኮምፒውተር ላይ እንዴት ነው የምታደርጉት? ስኩዌር የሚላለ እዚህ ላይ ስኩዌር ላይ ክሊክ በማድረግ ስኩዌር ላይ ገብታችሁ ኦልሬዲ እዚህ ላይ ፖስት የተደረጉትን አሁን የምታያቸው ነው የሚሆነው። ሶ ስኩዌር ላይ እንግዲህ እንደምታዩት ይሄ ነው ፔጁ። በስልክም በኮምፒውተር መጠቀም ትችላላችሁ። እዚህ ጋር ላይ ሼር ዩር ታውትስ ይላል። እዚህ ጋር ላይ ገብታችሁ ኦልሬዲ የሆነ ነገር ጽፋችሁ ፖስት ማድረግ ነው። አርቲክል መልቀቅ ትችላላችሁ፣ ቪዲዮ ማስገባት ትችላላችሁ፣ ፎቶ ማስገባት ትችላላችሁ። በቃ ስለ ክሪፕቶ ከክሪፕቶ ጋር የተያያዘ ነገር ፖስት በማድረግ እንደምታዩት እዚህ ላይ በጣም በርካታ ነገሮች የተፖስቱ አሉ። እዛ ላይ ገብታችሁ አርቲክል ኦር ሰውን ፎሎ ማድረግ ትችላላችሁ። ኤቭሪቲንግ ሶ አሁን እዚህ ጋር ላይ ክሪኤተር ሴንተር የሚል አለ። እሱን ገብተን ብናይ ኦልሬዲ አሁን እዚህ ላይ እንደምታዩት ሴቲንግ እንትናችሁ ማስተካከል ትችላላችሁ። እኔ ጋር አሁን እንደምታዩት 19000 ቪው 61 ፎሎወር ምናምን የሚል ነገር አለ ፎር ፐብሊክ። ሶ እነዚህ ነገሮች አሉ። እዚህ ጋር ገብታችሁ የራሳችሁን እንትን ማስተካከልና መስራት የምትችሉ ነው የሚሆነው። በጣም ቀላል ነው። በኮምፒውተርም በስልክም መጠቀም ትችላላችሁ። እንግዲህ ፍሪ ዩኤስዲሲ ይደርሳችኋል። ኦልሬዲ ዩኤስዲሲ ማለት ወደ ዩኤስዲቲ $1 እንደማለት ነው። እንግዲህ 0.1 ጀምሮ ነው ማለት ኦልሬዲ በሳምንት ውስጥ ብዙ ልሰሩ ትችላላችሁ ማለት ነው። ምን ያክል ፖስት እንደምታደርጉ እንግዲህ በሳምንት ቢያንስ በቀን ከሁለት በላይ ቢያንስ እስከ 5 ድረስ ፖስት ብታደርጉ በጣም አሪፍ ነው። ሶ በዚህ መልኩ መስራት የምትችሉ ነው የሚሆነው። በጣም ቀላል ነው። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ቻው።